ስሜ ዘቢባ እንድሪስ ይባላል። አቃቂ ቃሊቲ ወረዳ 6። እንግዲህ እንደ አቃቂ ቃሊቲ በተለይ እንደ ሳሪስ አካባቢ ነው የምኖረው። ከሳሪስ ቃሊቲ ወይም ደግሞ ቱሉ ዲምቱ ኮዬ በብዛት አሪፍ እንትኖች አሉ፣ ታክሲዎች አሉ። ባሶችም እንደዛ። ምንድነው ታሪፉ ጥሩ ነው። በተለይ እነዚህ ታክሲ አስከባሪዎቹ እጅግ መልካም በቃ ጥሩ የሆነ አገልግሎት ነው የሚሰጡት። ተራቸውን በማስያዝ በቃ ቆመው በስነ ስርዓት በተለይ አቅመ ደካማዎችንም ነፍሰ ጡሮችን ማስቀደም ባህል አላቸው። እጅግ በጣም ወረዳችን ላይ እጅግ በጣም ጥሩ ነው ብለን ነው የምናስበው። በቦሌ ቀለበት መንገድ አለ። እሱም እንደዛው ያው ዘወር ብዬ ብዙ ጊዜ እንቀሳቀሳለሁ። ከቦሌ ወደ ገርጂ ወደ መገናኛም እንደዛው ቅጥቅጥ አለ፣ ባስ አለ። አዲሶቹ ባሶች ደግሞ የተካተቱ ነው። ድሮ በጣም ብዙ ሰልፍ ነበር፣ አሁን ግን የለም። በቃ ህብረተሰቡ ይመጣል ተሳፍሮ የመሄድ። ስለዚህ በትራንስፖርት በታሪፍ ጉዳይ ማንም ሰው ቅሬታ ያቀርብብን የለም። እኛ ጋር መጥቶ ችግር ኖሮ እንኳን እኛ ጋር ቢያቀርበው ያው ተገቢው መብት እንሰጣለን እንጂ ዝም አንልም። ስሜ ደረጀ ታደሰ እባላለሁ። እንግዲህ በዚህ በትራንስፖርት ዙሪያ እየተደረገ ያለው በጣም ከድሮ በአሁኑ ሰዓት በጣም እየተሻለ መስተንግዶም አለ። በታሪፍ ላይ ያለው ችግር የለም። ሳሙኤል ተሻለ እባላለሁ። የታክሲ አገልግሎት አሰጣጡ ከመንገድ ትራንስፖርት ጋር ከመንግስት አካላት ጋር አብሮ በጋራ በመሆን አንዳንድ ትራንስፖርት አገልግሎት የሚሰጡት መኪኖችን እያስገባን ህብረተሰቡ አብዛኛውን እዚህ ጋር እንዳይቆምና ቶሎ ትራንስፖርት አግኝቶ የሚሄድ ቶሎ ህብረተሰቡ ወደየ አካባቢው ቶሎ እንዲደርስ የምናረግበት ሁኔታ አለ። ወደ ስራም በተመሳሳይ እንደዛው። አዎ ሰው አብዛኛውን ታክሲ መጋፋት መሯሯጥ ምናምን ነው የሚፈልገው። የብዙሃን ትራንስፖርት ላይ ትንሽ ግንዛቤው አናሳ ነው ብዬ ነው ማስበው። እንቅስቃሴያቸው የብዙሃን ትራንስፖርት በሚቆም ሰዓት ሰው የሚፈልገው ምንድነው? ታክሲውን ተሯርጦ ተጋፍቶም የሆነ ምንም ሆነ እዛሽ ጋር መሳፈር ነው የሚፈልገውና ያንን ነገር ትራንስፖርት እስከቀረበ ድረስ ሁሉም ሰው ያንን ቢጠቀም የተሻለ ነው የሚሆነው። ስሜ አበራ ታፈሰ እባላለሁ። ወረዳ 12 ነው የምኖረው። ቆርኪ ልሄድ ነበረ። በእርግጥ የትራንስፖርት የታክሲዎች እጥረት አለ። ጠዋት ስራ ለመግባት በጣም አስቸጋሪ ነው። ሳሪስ ለመሄድ፣ ቶታል ለመሄድ፣ ስቲዶ ለመሄድ፣ መገናኛ ለመሄድ በጣም ችግር። ፍልሰቱ ምንድነው? አውቶቡስ ከዛ ነው የሚዞረው፣ እዚህ ጋር አይመጣም። ችግር አለ። ባለው ግን አጠጋግተው በተራ ይኬዳል። ብዙ ጊዜ ሰልፍ ላይ ብዙ ሰዓት የመቆየት እድሏል ማለት ነው። በሳምንት 6 ቀን ከሰኞ እስከ ቅዳሜ ጠዋት እስከ ማታ እጠቀማለሁ። የምመጣው ከገላን ኮንዶሚኒየም ነው እስከ ቃሊቲ ኮርኪ ድረስ ማለት ነው። በብዛት ያው ስራ ሰዓት ላይ ጠዋት ላይ ገላን ኮንዶሚኒየም አካባቢ ትንሽ ተቸግረን ለምንመጣው፣ እዚህ አካባቢ ደግሞ በጣም ክራውድድ ነው፣ ሰው ይበዛል። ያ ማለት ግን ለምሳሌ ማታ ላይ ብዙ ጊዜ ነው የምወጣው 10 ተኩልና 11 ተኩል ነው። ኦልሞስት እዚህ 11 ሰዓት 12 ሰዓት እደርሳለሁ። በዛ ሰዓት በጣም ከፍተኛ የሆነ የሰው መጨናነቅ አለ፣ የትራንስፖርት መጨናነቅ አለ። ለምሳሌ ታክሲዎችን ሃይገሮችን ስናያቸው ያለ አግባብ የመቆም ነገር፣ በብዛት ሰው ተሰልፎ ያልተሰለፈን ሰው የመጫን ነገር፣ ሌላ ደግሞ ወደ ገላን ኮንዶሚኒየም ተብሎ ሌላ ሰው ተሰልፎ ሌላ ቦታ ላይ ወደ ቱሉ ዲምቱ ወደ ዓለም ባንክ ወደ ኮዬ የሚሄዱ ብዙ ታክሲዎች እና የሰው በጣም የመጉላላትና እዚህ አካባቢ ላይ የመጨናነቅ ሁኔታ ይታያል። ከበደ ገቢሳ ይባላል። ወረዳ 4 ነው የምኖረው። ግን ቀጣይ ላይ ስቴዲየም በጣም የመኪና እጥረት አለበት። በጣም የምንቸገርበት ጉዳይ ነው እና ደግሞ በመስመራቸው ብቻ ነው የሚጭኑት። እንደዚህ የሚመጡ ታክሲዎች አሉ። ህዝብ ያለበት ቦታ ተትቶ መስመርተኛው ብቻ ሰው ባይኖርም መስመሩን ብቻ ጠብቆ የሚጭናለ። ስሜ ሳባ እባላለሁ። የምኖረው እዚህ ወረዳ 4 ነው። እዚህ አካባቢ ያለው ችግር የትራንስፖርት እጥረት አለ። ብዙ ጊዜ ጠዋት ላይ ማንኛውም ሰው ቢመጣ ህዝቡ ተሰልፎ ነው የምናገኘው። የመኪና እጥረት አለ። ያ ደግሞ የሚሆንበት ብዙ ችግር አለ። ያው እንግዲህ መንገድ ያውቀዋል። በሱ ምክንያት ህዝቡ ይጉላላል። እዚህ ጋር የመኪና እጥረት በጣም አለ ከሚገባው በላይ። ሃይገር በየቦታው ስለሚቆም የስራ ሰዓትን ይሻማል።
ከዚህ አንጻር አይመረጥም። ግን ኦፕሽን አማራጭ ካጣ ግን ያንን ነው። የታክሲ እንትን የለም። ወደ 1 ሰዓት ከዛ በላይ የሚቆይበታል። ሲኖር ሁሉንም ያሳለጠ ይሆናል። ተማሪውን በሰዓቱ ትምህርት ቤት ይሄዳል። ሰራተኛውን በሰዓቱ ስራ ላይ ይገባል። አቴንዳንስ አይነሳበትም። ወደ ቅጣት አይሄድም። ሁለቱም ላይ ማለት ነው። ሳሪስ ስቴዲየም፣ መገናኛ እዚህም አንዳንዴ አልፎ አልፎ እንደዛ አይነት ችግር አለ። ከ30 ደቂቃ በላይ 1 ሰዓትም ሊቆይ ይችላል። መኪና አይመጣም፣ ቶሎ መኪና አይመጣም። እሱ ችግር አለ። ያው ህብረተሰቡ እኔም በሆነ አሁን ቅጥቅጥም አልጠቀምበት አጋጣሚ አንድ ላይ የመታሸግ ሁኔታ አለ። በየቦታው የመቆም ሁኔታ አለ። እሱ ችግር መፍትሄ ስለማይፈጥር እኔም አልገባም። እኔም ማለት ነው። ምክንያቱም በጣም ከችግር ሊገባ ይችላል የሞላ ከተገኘ። ከዛ ውጭ ግን ማለት ነው ይደራርባሉ። ተደራቡ ቶሎ አይወጡም። በዛ ሰዓት ታክሲ ሲመጣ ሰው ወርዶ ይሄዳል። በቀጣይ እንደ ተጠቃሚነቴ አማራጭ ከሌላቸው ነው የሚጠቀሙ። በእርግጥ ግን ቅጥቅጥና ሀገር በሰልፍ ነው በስርዓት ነው። ምርጫ የሚጠቀመው ማህበረሰቡ ደግሞ የሚቀለው ነው። ለፍጥነትም ያው በምቾትም ለመሄድ በብዛት ታክሲዎችን ነው የሚጠቀሙ። ከዛ ውጪ ማለት ነው የመሄድ ፍላጎት ቢኖራቸውና ሀሳቡ ካለ ቅጥቅጦች በአግባቡ ነው እየመጡ እየሰሩ ያሉት። ምንም አይነት እንከን አላየንም። ታሪፍ የሚጨምር ታሪፍ የለም። እንደውም እኔ ትላንት የገጠመኝ ከዚህ ወደ ስቴዲየም ሄዳለሁ ብዬ ቶታል ላይ ወረደ። እዚህ ያለው ዋጋና እዛ ያለው ዋጋ ተመሳሳይ ነው። ከዚህ መነሻ 50 ብር ነው፣ እዛ ከቶታል ደግሞ 60 ብር ነው ሂሳብ የከፈልኩት እንደው። ስለዚህ እዚህ ጋር የታሪፍ ጭማሪ ምናምን ያላየው